ሰላም ሰላም እግዚአብሔር ቤተሰብ እግዚአብሔር ሰላም ይብዛላችሁ። እኔ አንዷ እንዲህ ብላ ነው የጠየቀችው፣ ኢየሱስ ላንቺ ምንሽ ነው አለች። መግለጽ አልችልም። ኢየሱስ ለኔ ህይወቴ ነው። ኢየሱስ ለኔ አባቴ ነው። ኢየሱስ ለኔ ወንድሜ ነው። ኢየሱስ ለኔ ባሌ ነው። ኢየሱስ ለኔ እናቴም ነው። ኢየሱስ ለኔ ሁሉ መላይ ነው። ምክንያቱም ይሄ ነው ማለት ስለ ኢየሱስ መግለጽ አልችልም። ምክንያቱም አውቀዋለሁ። በምድረ በዳው በነበርኩ ጊዜ አብሮኝ እናት አባት የሆነኝ ወንድም የሆነኝ ቤተሰብ የሆነኝ ከትቢያም ደግሞ ያነሳኝ ከዓለሙ ከጥቅጥቆ እንዲነጥቆ ያወጣኝ እሱ እንዳቅ የረዳኝ ማንም መስክሩልኝ አይደለም። ማንም ኢየሱስ እንዲህ ብሎ ገብቶኝ የሆንኩት። ስለዚህ ስለሱ መግለጽ አልችልም። እንደው አንዳንዴ እንደዚሁ በኃጢአተኛ በመሆኔና በእኔ አንደበት እሱ ሲጠራ እኔ አንዳንዴ ለአንደበቴ ራሱ ሰው ነኝና ስጋ ነኝና ያን ሳስበው በጣም ነው የሚገርመኝ። ምክንያቱም አውቀዋለሁ ፍቅሩን። ኢየሱስን አምኖ የከሰረ ማንም የለም። ምክንያቱም ጌታ ኢየሱስን ስንከተል ከዓለም እንርቃለን። ጌታ ኢየሱስን ስንከተል ከውሸት እንርቃለን። ለዛ ነው ሁሌ ጊዜ ጳውሎስ እንደዚህ ነው ያለው፣ የኋላዬን ትቼ የፊቴን ለመዋዝ እሮጣለሁ፣ ሩጫዬን ግን አልጨረስኩም አለ። አያችሁ ጳውሎስ በሕይወቱ እንዴት እንደገለጸ። አንድ ቦታ ላይ ደግሞ እንደዚህ ነው ያለው። በጣም ነው ጳውሎስ እኔ ክርስቶስን እንደመሰልኩ ክርስቶስን ምሰሉ እኔን ምሰሉ ነው ያለው። ዛሬ መምሰል አቅቶን ያለነው። ጌታ ኢየሱስ ስሙ ይባረክ። ቢኖር ባይኖር ኢየሱስ ጌታ ነው። ያለን ነገር አይደለም። ልክ እነ ጴጥሮስ ምን አሉ? እነዚህ 5,000 ሕዝብን ሲያበላቸው አይቶ ኢየሱስን እየተከተሉ ምግብ ለመብላት ለመጠጣት ኢየሱስን ይከተሉት ነበረ። ጌታ ኢየሱስ ግን በዛች ቦታ ላይ ታምራትን አላደረገም። ምክንያቱም እናንተ ልትሄዱ ዘንድ ትወዳላችሁ አላቸው ሐዋርያቶች። ከአንተ ወዴት እንሄዳለን አለው። እነዛ ባያድነንም ለእንደዚህ ምስል አንሰግድም ነው ያለው። ኢየሱስ ጌታ ነው። ዛሬም ኢየሱስ ጌታ ነው። ምክንያቱም ቢያድነን ለዚህ ለምስሉ ለጣውቱ አንሰግድም። በቀኖች ባለቤት ኢየሱስ ክርስቶስ ብቻ ነው። መሰገድም መወደድ ስም ያለው እሱ ከድንግል ማርያም ተወልዶ ስለ ሰው ኃጢአት ተሸክሞ መስቀል ላይ ራሱን የተረከ ስለ እኔ ደግሞ የደማ በጎልጎታ ላይ የተሰቀለ አልፋና ኦሜጋ ኋለኛ ፊተኛ የሚመጣም ደግሞ ኢየሱስ ነው። ስለዚህ ዛሬም በኢየሱስ የሆነ ትንቢት ሲመጣ ቸርች የምንሄድ አይደለም። ኢየሱስን ስናገኘው እንዲሁ አግኝተናል። እሱ ከኛ ጋር ነው ያለው። ማንንም አትስሙ ከኢየሱስ ድምፅ ውጪ። እሱን ከሰማችሁ እሱን ከተከተላችሁ በህይወታችሁ ውጤታማ ነው። ስለዚህ እግዚአብሔር ከዲቦራ ጋር የነበረው አምላክ ከኔ ጋር አለ። እግዚአብሔር ከአብጊያ ጋር የነበረው አምላክ ከኔ ጋር አለ። እግዚአብሔር ከሄሩት ጋር የነበረው አምላክ እኔ ጋር አለ። ከአስቴር ጋር የነበረው አምላክ እኔ ጋር አለ። ከማርያም ጋር የነበረው ኢየሱስ እኔ ጋር ነው ያለው። ኢየሱስን አንግሱ። ምክንያቱም ኢየሱስ ስለእናንተ ደሙን አፍስሷል። ስለእናንተ ብዙ ደምቷል። ስለእናንተ ዋጋን ከፍሏል። እሱ አምላክ ሳለ ተዋረደ። እሱ አምላክ ሳለ ስለኛ ኢየሱስ ክርስቶስ ዝቅ ብሎ የሰውን ኃጢአትን ተሸክሞ መጥቶ የሰው እግርን ካጠበ እኛ ዝቅታም ከተማረ ዛሬም የኢየሱስ መንፈስ እንላበስ። ኢየሱስ ጌታ ነው። ስለዚህ ምክንያቱም አትጠወለጉ። ይሄን ነው የምላችሁ። መዝሙረ ዳዊት ምዕራፍ 1 ላይ አንብቡ። እሱ ምንድን ነው የሚለው? በውሃ ዳር የተተከለች በየወቅቱ ፍሬዋን እንደምትሰጥ የማይጠወለግ ዛፍ ነው አለ። ፌዘኞችና ውሸታሞች መቀጠል አይችሉም። ስለዚህ የጻድቃንን መንገድ እግዚአብሔር ያውቃል። የልብሽን መሻት የልብህን መሻት እግዚአብሔር ያውቃል። ስለዚህ ጌታ ኢየሱስን ስናምን ዝም አይደለም። ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ በእግዚአብሔር እመኑ፣ በእኔም ብታምኑ በአባቴ ቤት ብዙ መኖሪያ አለ። ይሄን የተጻፈልን ቃል ይዘን እንዴት ነው ኢየሱስን ማናነቅሰው? ስለዚህ እኛ አሁን ታይቶ የሚጠፋ ነገር አይደለንም። አሁን ታይቶ አሁን ደግሞ የሚጠፋ ዘር አይደለም የተወለድነው። ስለዚህ በሱ አላፍርም። እሱ በእኔ አላፈረ በመስቀል ላይ ደሙን ሲያፈስ ስለኔ ካላፈረ ስለሱ እኔ እንዴት አፍራለሁ? አላፍርም። ስለዚህ ዛሬም ነገም ያው ነው። ላላዊ ነው፣ አድራጊ ነው፣ ፈጻሚ ነው፣ አባት ነው። ስለዚህ ከእናንተ ጋር እሱ ካለ በቃ በቂ ነው፣ ሌላ አይደለም። በቂ የሆነው ኢየሱስ ካለ በቂ ነው። ስለዚህ ከሱ ጋር ያለው ነገር ኮንታክት አድርጉ። አትጨናነቁ። እከሌ እንዲህ አላረገም እከሌ እንዲህ እና መጽሐፍ ቅዱስን ማለብላቸው ኦሮሜ ምዕራፍ 12 እና ከቁጥሩ እንግዲህ ወንድሞቼ ሆይ ሰውነታችሁ ቅዱስ እግዚአብሔርን ደስ የሚያሰኘው ያው መስዋዕት አድርጋችሁ ታቀርቡ ዘንድ እግዚአብሔር በሩሩና እለምናችኋለሁ። ይህን እንደ ባለ አእምሮ የምታቀርቡበት አምላካችሁ ነው። መልካምን ደስ የሚያሰኝም ፍጹም የሆነው እግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለውጡ እንጂ ይህን ዓለምን አትምሰሉ። ዓለምን መምሰል የለባችሁ። ምክንያቱም የዓለም ምኞቷ
የዓለም ንትርከው ስለሚያልፍ የዓለም ቆሻሽነቷ ስለሚያልፍ ኢየሱስ ጌታ ነው። በቤታችሁ ይገለጥ፣ በሕይወታችሁ ይገለጥ ይሄ ቃል። ጦር መሳሪያችሁን አድርጉ። ምክንያቱም ጦር መሳሪያችን ከሆነ ማንንም አያስፈራንም። ቢኖር ባይኖር ቢሳካ ባይሳካ ኢየሱስ ጌታ ነው። በማዕበል ውስጥ ኢየሱስ ጌታ፣ በችግር ውስጥ ኢየሱስ ጌታ ነው። በማጣት ውስጥ እግዚአብሔር ኢየሱስ ጌታ ነው። በሁኔታ ውስጥ ላይ ኢየሱስ ጌታ ነው። በደከምነው ነገር ኢየሱስ ጌታ ነው። ስለዚህ ጌታ የሆነው ልዑል እግዚአብሔር ባላችሁበት ሁሉ ይጠብቃችሁ። ተባረኩ። ስራ ልወጣ ነው። ዘመናችሁ ይባረክ።